ነው እንደዚህ ያደረግሽ? ጭራሽ አይናቸው ስንት ናቸው? እሺ ንገሪኝ። በደንብ አላየኋቸውም። ገና መኪና ዘግቼ እንደዚህ ዞር ስለው ስመጣኝ ከዛ ወደኩኝ። ከዛ ሰዎች ስለነበሩ እነሱን አባረሯቸውና ሆስፒታል መጣሁ። ያን የተፈጠረው በማርያም ቆይ በቃ እግዚአብሔር እንዳትነካኝ አይደለም ገና ልክ ስነጋት እኮ እንትን ወይ ማደንዘዣ ወይ አልኩበት ወይ የሚያጋጥም ነገር ነው ስራ ወይ ደግሞ ሌላ ቦታ ይዘት ሊሄድ አይተረጋጋ እንዴ ይቀላል ነገር ነው እኮ ይዣት መድኃኒቶችም ሰጥተናል ማሰለሻ ስለዚህ ቆይ ሾናታ ተረጋጋ ቆይ እንዳስነካኝ ቆይ እንዳነካኝ ቆይ ኡፍ ፈጣሪ ወይ ማን ነው እንደዚህ ያደርግሽ? አላውቅም። ቆይ እንዳስነካኝ ማን ነው እንደዚህ ያደርግሽ? አላውቅም። ወይኔ ቆንጆ መብራት አላውቅም። እንዳስነካኝ ቆይ በጣም የመመኝ ማች ነው። ወይኔ ጽጌ በእግዚአብሔር አንተ እረፍ። አብሮ የኖረን ሰው መሸኘት በአንድ ቀን ያውም በአንድ ጀንበር ማታትን የሚያክል ለሰው ልጅ ምን አለ የሚከብድ ነገር? ሰላም ቤተሰቦች እንዴት ናችሁ? ዛሬ በጣም ታምሜያለሁ። ምክንያቱም ትንሽ አደጋ አጋጥሞኝ ነው። ከሆነ ሰው ጋር ጣልቼ ነበርና እና ሳላስበው ቤት መጡ ብዬ ሳላስበው የሆነ ሰዓት ላይ መቱኝና ራሴን ሆስፒታል ውስጥ ነው ያገኘሁት። እንደዚህ ሆኜ ማለት ነው። እና ብዙ መውራት ራሱ የቻልኩ አይደለም። ይሄኛውን ጉንጬን በቦክስ መቱኝና ከዛ ስወድቅ እጄ ወለቀ ማለት ነው። እና ቤተሰቦች ለዛ ነው እንደዚህ አይነት ነገር አጋጥሞኝ ነው። ሁላችሁም እንደምትጨነቁ ይገባኛል፣ ግን እባካችሁ አትጨነቁ ቤተሰቦቼ። ያው እንግዲህ ለማንም ለቤተሰብ አልተናገርኩም በጣም ስለሚከብዳቸው ብዬ ለያቡ ነው የተናገርኩት። ያቡ እየመጣ ነው። በጣም ደንግጧል። ግን ደግሞ ቀለል ያለ ህመም ነው ብሎ ካሜራማን ይነግሩታል። እና እሱ ሌላ ነገር እንዳያስብና ጭራሽ ደግሞ እሱ ከዛ እስኪመጣ ድረስ የሆነ ነገር እንዳያጋጥመው ብዬ የተፈጠረውን በሙሉ አልነገርኩትም ማለት ነው። ማን እንዳደበደበኝ ማን እንዳስደበደበኝ እራሱ አላውቅም ቤተሰቦቼ። እና በጣም ነው የሚያስፈራው፣ በጣም ነው የሚያስደነግጠው የነበረው ሲቹዌሽን። ግን ደግሞ እግዚአብሔር ይመስገን አጠገቤ ሰው ስለነበረ በእነሱ እርዳታ መጥቻለሁ ማለት ነው። ይህንን ቪዲዮ እንሰራላችሁ የፈለግኩት ምንድን ነው ማለት ሁሉም ሰው እንዲያቅልኝ ስለምፈልግ ነው። ጎድተውኛል፣ ተደብድቤያለሁ። ለዚህ ደግሞ ኃላፊነቱን እንድትወስዱ እፈልጋለሁ እናንተ ማለት ነው። የደበደባችሁን ሰዎች ይህንን ቪዲዮ እንግዲህ ታዩታላችሁ አይኑ ምናምን እና እኔ በየትኛው ጥፋቴ ነው እንደዚህ የተደበደብኩበት ምክንያት በየትኛው ስራዬ ነው ምን አድርጌ ነው የሚለውን ነገር እንድታውቁልኝ ፈልጌ ነው። እና ትከሻዬ ጀምሮ አንገቴን ይሄ ሙሉ ነገሬ ነው እያመመኝ ያለው። እና ቤተሰቦች ምንም ማድረግ አልችልም እንግዲህ ተደብድቤያለሁ ማለት ነው። እኔ በእርግጥ እናንተ አላችሁልኝ ሌላው ይቅርብኝ። በእርግጥ ግን ደግሞ ምንም ያለ ጥፋቴ ምንም ያልሰራሁት ስራ ምንም ነገር አላደረኩም፣ ምንም ነገር አልሰራሁም። ግን ደግሞ እኔን በዚህ ልክ አታክ ለማድረግ መሞከር ትክክል ነው ብዬ አላስብም። ይሄ እንዴት ተብሎ እንደታሰበና ነገሮች እንዴት ብለው እንደተጠመዘዙብኝ አልገባኝም። ግን እንደዚህ መደብደቢያውን ትክክል ነው ብዬ አላስብም ቤተሰቦች። እና ዛሬ እንግዲህ ያቡ ይመጣል፣ ከሱ ጋር ወደ ቤት ይዞኝ ይሄዳል ማለት ነው። ቤተሰቦቼ የምትወዱኝ፣ የምታከብሩኝ፣ የምታፈቅሩኝ ቤተሰቦቼ እኔም በጣም ወዳችሁ
ደህና ናችሁ ወይ? እኔ እንግዲህ ያለሁበትን ሲቹዌሽን ለማሳወቅ ያክል ነው። እናንተ ደህና እንደሆናችሁ ተስፋ አደርጋለሁኝ። እንግዲህ እኔ ላይ ደረሰ ማንም ላይ አይድረስ። በዚህ ልክ ጎዳለውን ብዬ አላሰብኩም። እንደውም ፈጣሪ አትርፎኝ ነው እንጂ ከዚህ በላይ ደበድቡኝ ነበረ ብዬ ነው የማስበው። ምክንያቱም አጋጣሚ መኪናዬ ውስጥ ነበርኩኝ። ከመኪናዬ ወርጄ ገና እንደዚህ ቁልፉን እንደቆለፍኩት ነው ይሄ ነገር ያጋጠመኝ ማለት ነው። ስለዚህ ቤተሰቦች በጣም ደንግጫለሁ። ወይ ዶክተር እዛ ጋር ረፍና ቦታ ዶክተር እዚህ ነው የምሆነው። እሺ በጣም አመሰግናለሁ ዶክተር። ቀረፍና አረፍታለሁ። እሺ በጣም አመሰግናለሁ። እሺ ሄሎ ወይ ያው ቆይሽ አናግር ካንዴ ካናግር ዛሬ ፎይ መድኃኒዓለም እያባቴ ቀላል ነው። ቆይ እንዳስነካኝ ቆይ እንዳነካኝ ቆይ ማነው እንደዚህ ያደረገሽ? አላውቅም። አላውቅም። ወይኔ ቆንጆ መባት አላውቅም። እንዳስነካኝ ቆይ በጣም የመመኝ ማች ነው። ወይኔ ጽጌ ወይኔ አሁን በቦክስ መጥተውኝ ነው። በእግዚአብሔር አንተ እረፍ። ያብስራ በማርያም አንዴ ተረጋጋ። ያብስራ ተረጋጋ። በእግዚአብሔር የሆነ ሰው መጥቶ ነው በቃ በቦክስ ይመታል። በቦክስ መታኝ። ከዛ ወደድኩኝ። ከዛ ተሰበርኩኝ መሰለኝ። እሺ ሌላ ሆስፒታል ባላስተረፉሽም እኮ ማናችሁ? ስንት ናቸው? እሺ እነዚያ ናቸው። ያቺ ልጅ እሺ ምን ላምጣልሽ? እሺ ምንም ችግር የለውም። ምንም አታጣልኝ። ወይኔ ፈጣሪ እንዳትነካኝ። ወይኔ ጽጌ
አንተ ብቻ ተረጋጋ። ምን ማታርግብኝ? ወይኔ ጽጌ ማን ነው እንደዚህ ያደረግሽ? ጭራሽ አይናቸው ስንት ናቸው? እሺ ንገሪኝ። በደንብ አላየኋቸውም። ገና መኪና ዘግቼ እንደዚህ ዞር ስለው ስመጣኝ ከዛ ወደኩ። ከሰዎች ስለነበሩ እነሱን አባረሯቸውና ሆስፒታል መጣሁ። ያን የተፈጠረው እኮ አሁን ቅርብ ሰዓት ጠዋት ከተደዋወልን በኋላ በጣም ቅርብ ሰዓት አሁን እሺ። አሁን ምንድን ነው የሚደረገው? እሺ ምን አደረጉልሽ? ማሰብ እንደዚህ የሚያምሽ ከሆነ የሆነ ቁስሉ ላይ ደግሞ አልኮል አደረጉልኝና እዚህ ጋር ትንሽ እኮ ምን ደምቶ ነበር ማለት ነው። ውስጡ ደምቷል ትንሽ ስትወርቂ ተልጦ ምናምን ተልጦ እኔ ቆንጆ እኔ እንደዚህ ሰልበር ለበለኝ ጠላት ወንዶች ናቸው። እንዴት ወንዶች ሆኖ ሴት ልጅ የማታሉ ግን በእግዚአብሔር ምን አውቄ እሴ በጣም ቀሊና በላሽ ዶክተር አንተ የስራችን የሚቀርብ ይሻል እግዚአብሔር ይሻል። እኔ ፈራ። ሁሉም ሰው እኮ አመረረ። ወይኔ ጉዴ ፈላ። ሁሉም አምረዋል። ለእኔ አያገባኝም። ወይኔ ጉዴ። ይሄ ሀሳብ ይቅርብን። ቤተሰቦቼ ፕራንክ አድርጊ ብላችሁ ነበር። አሁን ፕራንክ ነው ብሎ አሁን አይገለኝም። ወይኔ ጉዴ ፈላ። ላመጠ ጌታ ላመጠ ወይ ማለት ዘመን ወይ ድጋሜ ተበባቱ አያስፈልገኝም። አሁን ይሻላል። ይሻላል። አሁን በጊዜው እንጂ እንደዚህ መጠጥና ምን ይሻላል አይደለም። ገና ልክ ስነጋት እኮ እንትን ወይ ማለት ዘጃው ያስፈልግ ወይ የሚያጋጥም ነገር ነው። ስራ ወይ ደግሞ ሌላ ቦታ ይዘስ አይ ተረጋጋ። ይቀላል ነገር ነው እኮ ወይ ይጃት መድኃኒቶችም ሰጠና ማሰለሽ። ስለዚህ ቆይ ይሻላል። ተረጋጋ ዶክተር ሽመሽ ሱሳን ይባላችሁ ሰዎች እንኳናችሁ ወይ እንዴት ነው? የት ነው? እሺ ወይ ፖሊስ ጣቢያ ደምን እናመለክታለን። ቆይ ትንሽ ረጋጋ ብዬ ነው ዶክተር ሕክምና እያደረገ ነው። ሕክምናው ማለት ትንሽ ተከታተልና ከዛ በኋላ ተረጋጋ። በቃ አሁን ተረጋጋ። ይሻላል። አንተ ተረጋግተህ ነው ማረጋገጥ አለብህ። እንደዚህ ትሆናለች በእግዚአብሔር አይ ያን ዶክተር ቲንክ እኮ ምንድን ነው ማድረግ ያለባት? ትረፍ ወይስ ወይ የሚገዛ ነገር ወይ ማመጣው ነገር መድኃኒት ምግብም አልበላችም? በልቻለሁ። ታድርግና ትንሽ እና ወደ ሲገጋ ሲሻላት ትበላለች። ምግብ አንተ መረጋጋት ይሻላል። አንተ ተረጋጋ። ነገር በላይ ቤት ምን ይበልክ? ተረጋጋ። በቃ ስራ አልተረጋጋህም እኮ አንተ። ተረጋግተን የማረጋጋት ሲገባ ጭራሽ እሺ አርፋለሁ። አይ ከጀርባዬ ላድርግ ዶክተር መተኛት ያለባት ነው ወይስ አረፍት ማድረግ ያለባት? ቶካይ ማድረግ አለባት እንጂ ይሻላል። አንተ ተረጋጋ። እሺ ዶክተር እሺ፣ እናመሰግናለን ዶክተር። ማለት ነው ቅርብ ሰዓት ነው እስከሚሰራላት ይሻላል። ሌላ የሚታዘዝ ማመጣው ነገር ካለ ጥራኝና እንትን እላለሁ። ወይኔ መድኃኒዓለም ወይኔ ኧረ ወይኔ እድሌ ምንድን ነው የሚሻለው ግን? ጽጉ እንደዚህ ደበደቡሽ? ምን አቅም አለኝ ከእነሱ ጋር መደባደብ አለች። በቃ ተረጋጋ፣ በእግዚአብሔር ተረጋጋ። እሺ ሄድና ፖሊስ ጣቢያ በቃ እናመልክት ወይ ከዚህ ሀገር ብን ብለን እንጥፋ። በቃ እንጠፋለን። የምሬን እኮ ነው። እግዚአብሔር ምስክር ያለ ምንም ምክንያት እንዴት ነው ከመኪና ስትወርጂ ጠብቀው አንቺ ላይ የሆነ ነገር አታካያርጉሽ? ምን አውቄ እግዚአብሔር ምን አውቄ የዋህነት አምላክ ነው እንጂ የጠበቀኝ ከዚህ በላይ ስሆን እሱ ምንድን ነው የምታወሪው እንዴ? እኮ ትክክል እኮ አይደለም።
በቃ እንሂድ። ቦታውን ተቀርሽ ምስክር ነበር። ሰዎች ተሰብስበዋል፣ ግን አላውቃቸውም። ማን እንደነበሩ ግን አላውቃቸውም። አላስታውስም። ማነው ወደዚህ ያመጣሽ? ማነው ወደዚህ ያመጣሽ? ካሜራማን ነኝ። አይ ኖ አላወቀም። እኔ ደውዬለት ነው ናብዬው ነው እኮ እዚህ ውስጥ ድረስ አንቺ ልክ ስትደበደቢ እሱ መጥቶ ነው የወሰደሽ? አይደለም እኔ ከተደበደብኩ በኋላ ደውዬ ጠራሁት፣ መጥቶ ወሰደኝ እኮ። ወይኔ ጥያቄ አንተ በማርያም ስራ እያመመኝ ነው። ማውራት ራሱ እያቀረኝ ነው። እንዴት ብዬ ልመልስልህ? በቃ ደህና ልሁንና እናወራለን። እዛ ጋር እኮ ያለውን ነገር እኮ ባቅ የሆነ ወይ ጋር ሄደን ወይ የሆነ ነገር ከሰልን ቢሆን በእንደዚህ በህግ ምናምን ካልሆነ ከነሱ ጋር ምናምን እንደዚህ አንችልም እያልኩሽ እኮ ነው። በቃ ተረጋጋ። እሺ ካንተ ዛት ድረስ ምንም የነገሩ ነገር የለም ሰዎቹ። እሺ በቃ ተይሽ። እሺ ምን ላድርግልሽ? እሺ እናቴ እሺ ምን ላድርግልሽ? እሺ ዝም እላለሁ። እሺ ምግብ ጁስ ላምጣልሽ? ምን ላምጣልሽ? ኧረ ምንም አልጠጣም። እኔ ጋር እሺ ደሪ ዛሬ በቃ ቀጥታ ወደ ቤት ነው የምንሄደው። ስራትሽ ነው። እግዚአብሔር ምስክር ቀጥታ እኔ ጋር ነው የምንሄደው ዛሬ ስራ እና እንደዚህ ሆነሽ ታዲያ እሺ ምን ልትሆኚ ነው ታዲያ? ቤት ሄዳለሁ። ማን አለ ቤት? ማንም እኮ የለም እንዴ። ቤት ቁጭ ቤና ልንከባከብሽ ነው ያልኩሽ እንዴ። ታመሽም እንኳን አንቺ ጤነኛ አይደለሽም እንዴ? አንቺ ታመሻል እኮ አይደል? በቃ ትተኛለሽ፣ እኔ ልንከባከብሽ። ይሄ ፍትፍት ወይ ቅቅልም ነገር ምንም ማረቂም ይጠገን። አጥንትሽ ተሰብሯል እኮ ችግር የለም። እኔ አነከሽም። እሺ ችግር የለውም። ብቻ አንተ ተረጋጋ፣ ፕሊዝ ተረጋጋ። እኔ እየተረጋጋ አይደለም እና እየተረጋጋው እንደዚህ ተሰባብረሽ ነው አይቼሽ ምን ሆነሽ ነው አንቺ? እሺ ጁስ አምጣልኝ። እሺ ኖ አይ እኮ እዛ ጋር ስትደርስ የነበረውን ሰው ካወቅ አሁን ሰዓት ይሄድ ነው። ወይኔ አመጣልሻለሁ። እኔ ግን ሰዓት በቃ ጁስ ብቻ አምጣልኝ። ጁስ አምጣልኝ። ወይኔ ጉዴ! እኔ ጽጌረዳ የተባልኩኝ ነገር ግን ያስፈልግ አይደለም አይደል? የተባልኩኝ ወይኔ ጉዴ! ምን ብዬ ነው የምጽፈው? የተባልኩኝ ሰው አይደለም። ሰው ልል ነበር። ሰው አይደለም። ሰው ልበለው። በቃ ጋይስ ሰው አንተን አዝናናለሁ ብዬ አውቄ እንደተሰበርኩ አስመስዬ ውሸቴን ነበር የተደበደብኩ ያስመሰልኩት እና እኔና ካሜራማኔ ብዬ ነው። ዝም በል ስም ይጠቀሳል። እሺ እና ይቅርታ ፕራንክ ወይኔ ነው 4 ነጥብ። ጽጌ ሮያል ፊርማዋን ታኖራለሽ። እናንተ ባልኮን እዚህ ጋር ፊርማህን ታኖራለሽ። በዚህ ባልኮን ሆን ብለን
አውቀን እንዳደረገ የምትሄደው እና በደንብ ይኸው ካሜራማን አስተማረ በአሻራ የምፈልገው እና ይቅርበሉ ፍራንክ ለማድረግ አስቤ ነው። ጁስ አመጣ እና ምንድን ነው የምትፈልጊው? ጁስ ነው እንዳልኩት ጁስ አልኩት እንዳለ እሺ እኮ ጠጭ ላመጣልሽ። ጠጭ ትንሽ ጁስ አልሽም እንደ ጠጭ ምን ሆነሽ ነው? አይደለም ሐኪሙ እንደሚመረመረና እኮ ምግብ አልበላሽም እኮ ጁስ አልሽኝም እንደ ጉር ሆነሽ ምን አስቀምጥልኝ እንዳያስቀምጥልኝ። እሺ እንደው ላምጣልሽ? አይ አስቀምጥልኝ። ቆይ ምን ሆነሽ ነው? ንገረው ወይ አይደለም ሐኪሙ ጽሁፍ ነው የሚገዛ መድኃኒት አለ የሚገዛ እኮ ችግር የለም። አንቺ እንደዚህ እሱ ገዝቼ ነው። አይ ኖ እሺ እሱን ገዝተና በቃ ውጭ ሂድና አስነበበው እዛ ሄደክ። ለማን ነው የማስነበበው? ለፋርማሲስቱ እኮ ችግር የለም። ሻንቺ እኮ እዚህ እንዳታነበው እኮ አይ ይሄን ነው የሰለች ፊርማ ምናምን ነው የእሱ ፊርማ እሺ አስፈረመው ይኸው የእሱ ፊርማ በአሻራ ነው የፈረመው። ምንድን ነው ምንድን ነው? ምንድን ነው ይሄ? እየቀለዳችሁ ነው? እየቀለድሽ ነው? በእግዚአብሔር